ድራማ አይደለም። እግዚአብሔር በሚያውቀው እኔና ቤቢ እንደዚህ አታሽ መሆናችን ማውቀው ይህን ቪዲዮ ስሰራ ምን መሰላችሁ? ለሚስት የሆነ ነገር ሳደርግላት አብዛኞቻችሁ ታድለሽ ትላላችሁ። እሷ ኖራ ፍቅርን ስታሳየኝ እኔ ደግሞ አብረን ባፈራ ነው ንብረት ነው አንዳንድ ነገር ማድረግላት። እግዚአብሔርም ቤተክርስቲያንን በወደዳት ልክ ሚስትን ውደዳት ይላል። ሚስትን ከወደድካት ካከበርካት ገነት ትሰጥሃለች። ባትሰጥህም እንኳን ልትወዳት ልታከብራት ነው። ምክንያቱም የእግዚአብሔር ቃል ሚስቴ ቤስት ፍሬንድ ነች። ማርጀት ብፈልግ ከእሷ ጋር ነው። ልጅ መሆን ሲያምረኝም ከእሷ ጋር ነው። ከከተማ ወጥቼ መዝናናት ቢያምረኝ ከእሷ ጋር ነው መዝናናት። ኳስ ማየት ሲያምረኝ ከእሷ ጋር ነው ኳስ ማየት፣ ለዛውም እየተበሻሸቅን። ከእሷ ጋር ማሳልፈው ጊዜ ለእኔ በጣም ደስ ይለኛል። ባጭሩ ቤታችንን የምንሰራው ሁለታችንም እኩል ለፍተን ነው። ሁሉንም ስራዎቻችንን አብረን ነው የምንሰራቸው። ለወንድሞቻችን መድረስ ብንፈልግ እኩል አብረን ሰርተን ነው የምንደርሰው። ቤተሰቦቻችን ለሰው የሚተርፉ ቢሆኑም እግዚአብሔር በሚያውቀው ብዙ ነገሮቻችንን ከባዶ ነው የጀመረው። የመጀመሪያ ስራችን የቤብና ፈጠራ ቢሆንም ጂአርኬት ነበር። ከዛም ቀጥሎ ሂማኒን መሸጫ ሩቲስ ጠጉር ተከፈተ። ከሱ በመቀጠል ጂአር ሞባይልን ነበር የከፈት ነው። ጂአር ሞባይል እንደዚህ ሱቅ አልነበረም፣ ዲስፕሌይ ነበር። ከትንሽ ጊዜያት በኋላ ጂአር ዊስቴት ተከፈተ፣ ቤቶች የምንሸጥበት ቢሮ። በዚህም አላበቃ፣ መሀል ቦሌ ላይ ማርጂን ሞመንትስ ትልቅ የፕሮዳክሽን ቢሮ ከጓደኞቻችን ጋር ከፈተ። ከተለያዩ ድርጅቶች ጋር ስራ ጀመረ። ታዲያ ይህን ሁላ አንድ ወንድ ብቻውን የሚያሳካው ነገር አይደለም። ይህን ቪዲዮ የሚሰራበት ዓላማ አንድን ሴት ካከበርካት፣ ጊዜ ከሰጣት፣ ከጎኗ ሆነ በስራዎቿ ከደገፍካት፣ እንደምትችል ካሳያት በብዙ ነገሮች አሸናፊ ትሆናል። ትዳር ቲክቶክ ላይ እንደምታዩት ሁሌ ሳቅ ያለው ነገር አይደለም። በጣም ብዙ አስከፊ ጊዜያትም ታሳልፋላችሁ። ይሄ ቪዲዮ ሜንሊ ትኩረቱ ስለ ትዳር አይደለም፣ ስለ አንድ ሴት ልጅ። ሴት ልጅን ልትሰማት፣ ልታከብራት፣ ልታዳምጣት ይገባል። ለምን አይባልም? እሷም ሰው ነች። ከሰውም አልፋ እናትህ፣ ሚስትህ፣ እህትህ ብዙ ነገር ነች። እዚህ ጋር የምታዩት አንድ ሴት ለእኔ ጓደኛዬ፣ የስራ ባልደረባ፣ አጋዤ፣ አብረን የምንደክም የምንለፋ አብሯ ኗሪ ነች። ለአንተም ሴት ልጅ ስጦታ እንጂ የምታጠፋት ነገር አይደለችም። ትሰማ